እርግጠኛ ነኝ ኢየሱስ ይወደኛል፣ ወደ ሰማይ ያወጣኛል፣ እርግጠኛ ነኝ አይባልም። አምነናል። ማመናችን ብቻ እርግጠኛ ያደርገናል ባዮች አሉ። እርግጠኛ ነኝ ድኛለሁ፣ በኢየሱስ አጠገብ ተቀምጫለሁ፣ እንዲህና እንዲያ ሆኛለሁ። ፍራ። እንደሱ ቅዱስ ጳውሎስ ቢሆንልኝ የሚለው ለምንድን ነው? ይሄው የሐሳብ እኮ ወዳጄ፣ ብርሃን ከበራላቸው በኋላ እንደሚካታ ያለ። ለዚያ እኮ ነው ቅዱስ ጳውሎስ ቢሆንልኝ ብሎ የሚመኘው። ይሁዳ የዚህ ብርሃን ተሳታፊ ነበር፣ ካደ። ዴማስ ወደ አስደናቂ ብርሃን ገብቶ ነበር። ብርቅርቋ ተሰሎንቄ ስትመጣ ወደ ጨለማዋ ገባ። አያችሁ፣ ከብርሃን ወደ ጨለማ። ግን ብርሃን ቀምሰዋል፣ ሰማያዊ ስጦታን ተሳትፈዋል፣ የመንፈስ ቅዱስን ኃይል ተካፋይ ሆነዋል። ግን ምን ሆኑ? ካዱ። ለዚህ ነው ምእመናን ቆሞ መውደቅ፣ ገብቶ መውጣት፣ አምኖ መካድ፣ ጀምሮ ማቋረጥ፣ ቆርቦ ማፍረስ ስላለ ቢሆንልኝ ነው የሚባል። እርግጠኛ ነኝ ኢየሱስ ይወደኛል፣ ወደ ሰማይ ያወጣኛል፣ እርግጠኛ ነኝ አይባልም። ለምን? ብርሃን የበራላቸው ሰማያዊ ስጦታ የቀመሱትን የመንፈስ ቅዱስን ኃይል የተካፈሉትን ሊመጣ ያለውን የዓለም ኃይል የቀመሱትን ኋላም የካዱትን ስለሚል ስለዚህ ምን ይባላል? እንደዚህ ሆነው እንኳን ሳይቀር ወደ ኋላ ማፈግፈግ ይኖራል። ሊጨርሱ ሲሉ መውደቅ ይኖራል። ቀርበው ማቋረጥ ይኖራል። ለዚህ ነው ቅዱስ ጳውሎስ እዚህ ድረስ የደረስኩ እንኳን ብሆን አለ፣ ቢሆንልኝ ወደ ሙታን ትንሣኤ ብደርስ እመኛለሁ። አያችሁ ምዕመናን፣ ቅዱስ ጳውሎስ ራሱንም እንኳን ጭምር ነው ማያመነው። እዚህ ማዕረግ ላይ ከደረሰ በኋላ ራሱን ስላላመነ፣ በራሱ በፍጹም መተማመን ስላልቻለ ቢሆንልኝ አለ። ታዲያ ምዕመናን፣ ከነዚህ ጸጋዎች አንዱን እንኳን ማናሟላኛ እንደምን እርግጠኞች መሆን እንችላለን? ተስፋ አድርገን በመመኘት እየታገል የጀመርነውን ለመጨረስ እንታገላለን እንጂ ምክር የቅዱስ ጳውሎስ። አንዳንዶች አምነናል፣ ማመናችን ብቻ እርግጠኛ ያደርገናል ባዮች አሉ። በተለይ ፕሮቴስታንቶች፣ ደግሞም ተሐድሶዎች ካመን በቃ እርግጠኛ ነን፣ በቀኝ ተቀምጠናል፣ ጨርሰናል ባዮች አሉ። ስላመን ብቻ ባዮች አሉ። ይህንን ነው ቅዱስ ጳውሎስ የሚያፈርሰው። አውቀው ዘንድ በእምነት አምኗል፣ ሃይማኖትን አስቀድሟል። በመከራው እካፈላለሁ፣ በሞቱም እመስለዋለሁ። በብዙ ተጋድሎዎች አልፏል። መልካም ሥራዎች ናቸው፣ በመልካም ሥራ ጸንቷል። ከዚህ ሁሉም በኋላ ቢሆን እንዳልወድቅ፣ እንዳልጣል፣ እንዳልክድ ያለ እንደገና ያስባል። ስለዚህ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ እመኛለሁ ይላል። ይህን በጣም የሚያረጋግጥልን የእግዚአብሔርን ቃል ላንሳ። እርግጠኛ ነኝ ብዙዎቻችሁ ማስታወሻ አትይዙ። ያው አንዳንድ ጊዜ ማስታወሻ ብትይዙ ትንሽ ቁም ነገር ከ40 ደቂቃው አንድ ቁም ነገር ብትይዙ ደስ ይለናል። ጉባኤ ይዘጋጃል፣ ሊቃውንት ይመጣሉ፣ መምህራን ያስተምራሉ። ሁል ጊዜ ግን ያው እንዳንሆን
በእውቀት እያደግን በእምነት እየበለጸግን ራሳችንን አድነን ሌሎችንም ደግሞ ለመታደግ ጥቂት ማስታወሻዎች እያያዝን ቢሆን ደግሞ የበለጠ ግሩም። እኔ አሁን ይህን ትምህርት ለማስተማር 4 ገጽ ጽሑፍ ጽፌ ከአንድም 2 መጽሐፍ አንብቤ 3 መጽሐፍ አገላብጬ የአባቶችን ምክር ትምህርት ጠይቄ ነው የምመጣው። ደክመን እናንተ ደግሞ ቁጭ ብላችሁ ማስታወሻ ስትይዙ የበለጠ ደስ ይለናል። እናት ልጇ ጡቷን ማቅ ሲያደርግላት ደስ እንደሚላት መምህራንም ሊቃውንት ጥቂት የሚያስተምሩት ያስ ስታረጉላቸው ደስ ይላቸዋል። እንደኔ አይነቱ እንኳን መንገደኛ ነው፣ እንደዚያ የሚበቃ አይደለም። ለማጫወት ያክል ጥቂት ለመጠቆም ያክል። ሊቃውንቱ ግን 10 ዓመት 20 ዓመት ደክመው የደከሙበትን ግን ሳንይዝላቸው ስንቀር እንዳያዝኑ። ከመጣችሁ ማስታወሻ ይዛችሁ ሌላ ቀን በተለይ እንዲህ ያለ ልዩ ጉባኤ ረቡዕ ልዩ ጉባኤ ነው አይደል? ማስታወሻ ይዛችሁ የሚሰጠውን ትምህርት 1 2 3 ብላችሁ ጽፋችሁ ከዛ ደግሞ በወር 1 ጊዜ ወይ በ2 ወር ወይ በ3 ወር የተማራችሁትን ጠቅለል አድርጋችሁ ጥያቄ ጠይቃችሁ መልስ እየተመለሰላችሁ ይሄ ነገር አልገባኝም ነበር መልሱልኝ ብላችሁ ማስታወሻ ወረቀት እየጻፋችሁ ሊቃውንት አሉ እዚህ ቁጭ ብለው ይመልሱላችኋል። አንድም ነገር ቤተክርስቲያን የሚያቀታት የለም። አፌን ሞልቼ ይመሰክራል። ተሰርታ ያለቀች ቤተክርስቲያን ነች ያለቻችሁ። የእናንተ ጥያቄ ለመጠየቅ ኮንፈረንስ አትቀመጥ፣ ያለቀች ቤተክርስቲያን ናት። አንድ ጥቅስ ላንብብላችሁ። ያመነ በቃ በማመኑ መዳኑን እርግጠኛ ነው አበቃ አይደለም። ሮሜ መልእክት ምዕራፍ 11 ቁጥር 20 ድምጼ ይሰማችኋል አይደል? ሮሜ መልእክት ምዕራፍ 11 ቁጥር 20 እንዲህ ይላል፣ መልካም እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል ይላል። መጀመሪያችን ቃል አብራራ። ቅዱስ ጳውሎስ በሮሜ መልእክት የሚጽፈው በአሕዛብና በአይሁድ መካከል በነበረው ሰጣ ገባ አይሁድ አዲስ መጪዎቹ አሕዛብ ካልተገረዙ አይድኑም ባዮች ሆኑ። ቅዱስ ጳውሎስ ደግሞ በሕግ ሥራ ማለትም በመገዘር በኦሪት በነበረው አትንካ አትቅመስ በሚለው በመገዘር አይደለም እሱ አብቅቷል። ኢየሱስ ክርስቶስን በማመን መልካም ሥራን በመስራት ለጽድቅ ይበቃሉ እንጂ ተገዘሩ እያላችሁ አታስቸግሯቸው እያለ ነው ሮሜ መልእክት ላይ የሚያስተምረው። አንዳንዶች በዚህም ቃል ግራ ይጋባሉ። ሰፊ ትምህርት ስለሆነ አልነካው። ቅዱስ ጳውሎስ አይሁድ አሕዛብ ይነቅፏቸዋል። ጣዖት አምላኪዎች ናቸው፣ ካህን የላቸው፣ ሕግ የላቸው፣ መስዋዕት የላቸው፣ ታቦት የላቸው፣ ግዝረት የላቸው እያሉ ያሳቅቋቸዋል። ስለዚህ የኦሪት ጽድቅ መሰረቱ ግዝረት ስለነበር ካልተገረዛችሁ አትድኑም ብለዋቸዋል። አሕዛብ ደግሞ አይሁድን እግዚአብሔር ባህር ከፈለላችሁ፣ እናንተ ግን ባህሩን በተካፈላችሁበት እግራችሁ ጣዖት አመለካችሁ እያሉ እግዚአብሔር ይህን ያህል ተአምራት ቢያደርግላችሁ ሕግ ቢሰጣችሁ አልተገዛችሁለትም እያሉ በጣም ይነቃቀፉ ጀመር። ይህን መፍትሄ ለመስጠት ነው ቅዱስ ጳውሎስ የሮሜን መልእክት የጻፈው። እንደውም ሮሜ ምዕራፍ 4 ላይ ምዕራፍ 3 ላይ እግዚአብሔር የአይሁድ አምላክ ብቻ ነውን? የአሕዛብስ አምላክ አይደለምን? እያለ አይሁድን ከአሕዛብ ጋር በማነጻጸር መፍትሄ ሊሰጥ እንደመጣ ያመላክታል። አሁን እዚህ ሮሜ 11 ላይ እነርሱ ካለማመን የተነሳ ተሰበሩ የሚላቸው አይሁድን ነው። በኢየሱስ ክርስቶስ
አላመኑምና ስላላመኑ ምን ሆኑ? ተሰበሩ አለ። ከግንዱ ተለያዩ አለ። ካለማመን የተነሳ አሕዛባዊውን ደግሞ ምን አለው? አንተም ከእምነት የተነሳ ቆመሃል አለው። አንተ ደግሞ አምነሃል፣ መልካም ነው ቆመሃል ካለው በኋላ በቃ እርግጠኛው ድነሃል አበቃ አላላቸው እና ምን አላቸው? ፍራ እንጂ የትዕቢትን ነገር አታስብ አላቸው። ያመነ እርግጠኛ ከሆነ ለምን ይፈራል ወዳጄ? ፍርሃት እኮ እርግጠኝነት ስለሌለ ነው። ፍራ እንጂ የትዕቢትን ነገር አታስብ። ይህ ምን እሱ ፉከራል? እርግጠኛ ነኝ፣ ድኛለሁ፣ በኢየሱስ አጠገብ ተቀምጫለሁ፣ እንዲህና እንዲያ ሆኛለሁ። ፍራ ፍራ። ለዚህ እኮ ነው ኦርቶዶክሳውያን አንዳንዶች እኛን ማሳቀቅ ይፈልጋሉ። አልዳናችሁ ምን ትስቅምጥርስ እያሉ። እኛ እግዚአብሔርን ስለ ማዳን ሥራው ጠርጥረነው አናውቅም፣ ራሳችንን ግን አናምነው። ስለዚህ ምን እናደርጋለን? ትዕቢተኞች አይደለንም፣ እንፈራለን። ፍራ ፍራ እንጂ የትዕቢትን ነገር አታስብ። እንደሱ ነው ቅዱስ ጳውሎስ ቢሆንልኝ የሚለው ለምንድን ነው? ይሄው ሐሳብ እኮ ነው። ትዕቢተኛ መሰለህ? ፍራ ቢሆንልኝ የሚለው እኮ በትህትና በፍርሃት ቢሆንልኝ። ይቀጥላል። በቸርነቱ ግን ጸንተ ብትኖር ይላል። አዎ ጸንተ ከኖርክ ግን በቸርነቱ ከጸናህ ግን የእግዚአብሔር ቸርነት ባንተ ላይ ነው። ካልጸናህ ግን ያለዚያ ግን አንተ ራስህ ትቆረጣለህ። አምነሃል እኮ ቆመሃል እኮ ፍራ። ካልጸናህ ግን ምን ትሆናለህ? እንዳትቆረጥ ምን በል ቢሆንልህ ቢሆንልህ ቢሆንልህ። አየህ አምኖ መቆረጥ አለ። አመንኩ በቃ እርግጠኛ ነኝ አይባልም። 42 ኪሎ ሜትር ሊሮጥ የጀመረ ገመዷን እስካልበጠሰ ድረስ አሸነፈ ተብሎ የሚታወቀው መቼ ነው? በሽቅድምድም ስፍራ እንደሚሮጡት ነገር ግን አንዱ አክሊሉን እንደሚያገኝ እናንተም ይህን ታገኙ ዘንድ ሩጡ ነው የሚለው። እንደሱ ነው ነገሩ። ሳትጨርስ ያለው አይባልም። አሁን ገናኛ መንገድ ላይ ነን። ሕይወታችን እስከ መጨረሻው ህቅታ ነው ትግላችን። በዛ መሃል አለመጽናት እንዳይኖር፣ መቆረጥ እንዳይመጣ፣ ቆመን እንዳንወድቅ ቢሆንልኝ እንላለን። ፍርሃት እርግጠኝነትን አያሳይም። ጥቅስ አበዛዋችሁ ትምህርት ስለሆነ ነው። እሺ ግን ይሰማችኋል እምለው ይገባችኋል ወይ ማለቴ ነው። እየገባችሁ ነው? ሰይ አንድ በጣም ግልጽ የሚያደርግልን የእግዚአብሔርን ቃል አንብብና ይበቃኛል። መሸት አድርገን ስለጀመር 40 ደቂቃ ሆኗል። ይበቃኛል፣ የበለጠ እንዳላስመሻችሁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቲቶ ምዕራፍ 3 ቁጥር 14 እንዲህ ይላል። አምኖ መቆረጥ አለ ያልኳችሁን የበለጠ የሚያበለጽግልንን ቃል ገብቶ መውጣት፣ ቆሞ መውደቅ፣ ብርሃን የበራላቸው ሰማያዊ ስጦታውን የቀመሱትን የመንፈስ ቅዱስ ተካፋዮች የሆኑትን ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እነዚህ ደረጃ እስከደረሱ ድረስ እንደዚህ ስለሚሆኑ እንዴት እርግጠኛ መሆን ይቻላል? ስለዚህ ወደ ሙታን ትንሣኤ ድረስ ቢሆንልኝ ይባላል። የበለጠ የሚያብራራልንን ቃል አንብብላችሁ ቲቶ ምዕራፍ 3 ቁጥር 14 እንዲህ ይላል። ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ ይማሩ። ልድገመው።
ትምህርት ስለሆነ ከወገናችንም ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ ይማሩ። ከወገናችን ያላቸው እነማን ነው? አማኞች ናቸው። ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ አላ አየህ፣ አማኝ ሆኖ ገብቶ ፍሬ ላፈራ ይችላል። ፍሬ ቢሶች ሆነው እንዳይቀሩ ይላል። አማኞች ቅድም ያልኳችሁ ፍሬ የሌላቸው ሊሆኑ ይችላሉ። ፍሬ ቢስ ከሆኑ ምን ይሆናል? ፍሬ ከሌለው ምን ይሆናል? ፍሬ ከሌለው ምንድነው ማለት ነው? ገለባ። ገለባ ከሆነ ምን ይሆናል ማለት ነው? ምን ይላል? ወደ እሳት ይጣላል፣ ይቃጠላል። እሱ ነው እኮ የሚለው። ቅድም እንዳልጣል ለመረገምም እንዳልቀር መጨረሻው መቃጠል ነው። ፍሬ ቢስ ከሆኑ እነማን? አማኞች። አንዳንዶች ኮሚኮች አሉ፣ በጣም ኮሚኮች። ኃጢአት ብንሰራ እንኳን አንኮነንም ባዮች አሉ። አንዴ የዳነ ለዘላለም የዳነ ነው ጫፉ አይነካም ባይ ፎካሪዎች አሉ። ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ በሞቴ የግድ ስለሚያስፈልገው በመልካም ሥራ ጸንተው ይማሩ። የግድ ስለሚያስፈልገው በመልካም ሥራ እንዲጸኑ ይማሩ። መልካም ሥራ የግድ እንዳትቃጠል የግድ እንድትድን የግድ ዘላለም መንግሥት እንድትወርስ የግድ እሱ ነው የሚለው። አምኛለሁ ሥራ ብሰራም ባልሰራም የለም። ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ይታይ ዘንድ ወዴት አለ? ጻድቅ እንኳን በጭንቅ ነው የሚድነው፣ ያውም በመጨረሻው ዘመን። የበረታው እንኳን በጭንቅ ነው የሚድነው። ፈተናው ከባድ ነው፣ ትግሉ ከባድ ነው፣ ውጊያው ከባድ ነው። ላጋነነው ፈልጌ አይደለም። የጠበበው በር ውስጥ ማለፍ በጣም ከባድ ነው። ከአጋንንት ጋር መታገል በጣም ከባድ ነው። በተለይ በመጪው ዘመናት ክፉን ከደግ መለየት በጣም ከባድ ነው። የእግዚአብሔር የሆነውን ከእግዚአብሔር ካልሆነው መለየት በጣም ከባድ ነው። ለዚህ ነው መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር እንደሆኑ መርምሩ የሚለው እኮ። በጣም ከባድ ነው። እንክርዳድን ከስንዴ መለየት በጣም ከባድ ነው። ለሰው ማይቻል ለመላእክት የሚቻል ነው። እንክርዳዱን ነቅላለን ስትሉ ስንዴውን እንዳትነቅሉ ተውት የተባሉት በጣም ከባድ ነው። ለዚህ ነው ዛሬ የተቸገርነው። እውነተኛውን ካህን ከሐሰተኛው መለየት ያቃተ፣ እውነተኛውን አጥማቂ ከሐሰተኛው አጥማቂ መለየት አቅቶት የሚንቆራጠጠው ሕዝቤ አልተማረም። ቢማርም በደንብ አይሰማ፣ ቢሰማማ አያሰላስልም፣ ቢያሰላስልም ፈተናው ይበዛበታል፣ ያሸንፈዋል። ስለዚህ እንከራተታል። በጣም ከባድ ነው። ጻድቅ እንኳን በጭንቅ የሚድን ከሆነ ኃጢአተኛው ይታይ ዘንድ ወዴት አለ? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል፣ እርሱም አሁን ነው ይላል። እና ለዚህ ነው ቅዱስ ጳውሎስ ጻድቅ እንኳን በጭንቅ የሚድን ከሆነ ወደ ሙታን ትንሣኤ ልደርስ ቢሆንልኝ የሚል። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምር ከሆነ ማን ይተርፋል? አድነኝ ብሎ መጮህ ነው እንጂ። ፍርድ ከእግዚአብሔር ቤት ነው የሚጀምረው። አየህ፣ አማኞች ላይ ከዛ ነው የሚጀምረው። ከመቅደሱ፣ ከመድረኩ፣ ከቀዳሹ፣ ካወዳሹ ነው የሚጀምረው። ፍርድ ከእግዚአብሔር ቤት። አያችሁ፣ ፍርድ ከዚህ። ስለዚህ ከኛ የሚጀምር ከሆነ አድነኝ ማለት ይገባል። አድነኝ ማለት ይገባል። እቺን ትምህርት ጠቅለል ማደርጋት በአንዲት ቃል የሰው ልጅ የህይወት ጉዞ ቀጣይነት ያለው የተጋድሎ ጉዞ ነው። በድህነት መንገድ የምንጓዘው እስከ መጨረሻይቱ ህቅታ ነው። የመጨረሻይቱ ህቅታ እስክታበቃ ድረስ ግን መዳናችን ተስፋ ነው። ይህንን መዳናችንን ተስፋችን እስክናገኝ ድረስ ግን የእግዚአብሔርን ፈቃድ በማድረግ ጸንተን መኖር የመጨረሻ የእግዚአብሔር ቃል
የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ስላመናችሁ ብቻ አይደለም፣ የእግዚአብሔርን ፈቃድ እያደረጋችሁ የተሰጣችሁን የተስፋ ቃላችሁ ምንድነው? መዳን። የመዳንን ተስፋ እንደ ራስ ቁር እየለበስን ይላል። ይህንን ተስፋ የመዳናችንን ተስፋ ለማግኘት ምን ማድረግ አለብን? መጽናት። ልጽና አልጽና ስለማላቅ ቢሆንልኝ፣ ለሌሎች ከሰበኩ በኋላ እንዳልጣል ቢሆንልኝ፣ ቆም ያለው የወደክ እንዳልሆን ቢሆንልኝ፣ ብርሃን በርቶልኛል፣ ሰማያዊ ስጦታን ቀምሻለሁ፣ የመንፈስ ቅዱስ ኃይል ተካፋይ ሆኛለሁ፣ ሊመጣ ያለውንም የዓለም ኃይል ቀምሻለሁ፣ እንዳልክድህ ጠብቀኝ ቢሆንልኝ። እንደሱ ነው የሚባለው። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። እስከ መጨረሻው ወቅታ ርትዕት በሆነች ሃይማኖት ሁላችንን የሚያጽናን በላይ በሰማይ በደብረ ጽዮን ይሰብስበን። አሜን።